ሰላም ተመልካቾቻችን እንዴት ናችሁ? እኔ ሰላም እባላለሁ። ይህ መርካቶ ቲቪ ነው። ዛሬ የምንገኘው ታሪካዊ በሆነው የድሮ ባቡር ጣቢያ ሲሆን በተለምዶም ለገሃር ተብሎ የሚጠራው ስፍራ ነው። ለገሃር እንደሚታወቀው እንግዲህ የአዲስ አበባ መሀል ከተማ እንደመሆኑ መጠን ከፊት ለፊቴ እንደምትመለከቱት ባንኮችና ፋይናንሻል መንደሮች ይገኛሉ። እንዲሁም በስተቀኝ በኩል ደግሞ የቦሌ ሃይዌይ እና ትንሽ ወረድ እንዳላችሁ ደግሞ መስቀል አደባባይ ይገኛል ማለት ነው። በስተግራ በኩል ደግሞ በ100 ሜትር እርቀት ላይ የሚገኘው ሜክሲኮ ነው ማለት ነው። ከበስተጀርባዬ ደግሞ እንደምትመለከቱት በዓለማችን ላይ ትላልቅ ህንፃዎችን ያስገነባው እንደ ቡርጂ ከሊፋና ዱባይ ሂልስን ያስገነባው ኤግል ሂልስ የለገሃር መንደርን እያስገነባ ይገኛል። ልክ ደግሞ ከዚህ ፕሮጀክት አንድ መንገድ ሻገር ብሎ ትላልቅ ህንፃዎችን እያስገነባ ወይም አፓርትመንቶችን የሚያስገነባልን ጊፍት ሪል ስቴትን እናገኛለን። በውስጡ ደግሞ ምን ነገሮችን እንዳካተቱ አብረናቸው ቆይታ በማድረግ የምናይ ይሆናል። እናንተም አብራችሁን እንድትቆዩ እንጋብዛለን። ወደ 390 ሺህ ብር ያ ማለት መርካቶ ላይ ቁልፍ የሚሸጥበት የቤት ኪራይ የሚከራይበት ዋጋ ማለት ነውና መሰረት ድንጋዩን የተጣለው ያው ክብርት ወይዘሮ አዳነች አቤቤ ነች። እንደ ፕሮጀክትም ሲጀምር መታ መሰረተ ድንጋይ ጣለችው። በደንብ ፕራክቲካሊ ቅድም ያልኩሽን ነገሮች ሎኬሽኑ በደንብ ደንበኞች ማየት የሚችሉበት ስለሆነ እዚህ ፊት ለፊታችን ያው የአማራ ባንክ አለ፣ ወጋገን ባንክ ሄድኳርተሮች አሉ፣ ንግድ ባንክም አለ። ኦልሞስት አብዛኞቹ ኢትዮጵያ ውስጥ አሉ የሚባሉት ከ12-13 አካባቢ የሚሆኑ ባንኮች ሄድኳርተራቸው እዚሁ ጋር ነው የሚገኘው። 20 ፎቆች አካባቢ ናቸው። ትራንስፎርም የሚያደርግ ነው አካባቢ። መንግስት ይህን ፕሮጀክት ላይ እንዳልኩሽ ኢንቮልቭ አድርጓል ከዲዛይን ዋይዝ እና እንደ ኮሪደር ልማት ላይ ታሳቢ የተደረገውን ኮንሰፕት ኤርጎኖሚክስ የሚባለውን ኮንሰፕት ታሳቢ የተደረገ ነው። መርካቶ ሰላም ሰላም ነው። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ሰላም እባላለሁ። የመጣ ነው ከመርካቶ ቲቪ ነው። እንግዲህ በደስታ ፕሮግራማችን እናንተ ጋር ተገኝተናል። እስኪ ራስህንና ደግሞ ስለ ድርጅታችሁ አንዳንድ ነገር ታስተዋውቅልን። ስሜ ፍቃደ ስላሴ ዘነበ እባላለሁ። ያው ድርጅታችን ጊፍት ሪል ስቴት ይባላል። ጊፍት ሪል ስቴት ላይ በማኔጅመንት ፖዚሽን ላይ ነው የምሰራው። ጊፍት ሪል ስቴት ብዙ ሰው የሚያውቀው የቆየ ድርጅት ነው። ኦልሞስት በ1992 ነው አሴ ሪል ስቴት ራሱ የተቋቋመው በኢትዮጵያ ኦልሞስት ሁለተኛ ማለት ነው። ኢንጀነራል ጊፍት እንደ ግሩፕ ነው አሁን ላይ እየተንቀሳቀሰ ያለው። ያ ማለት ጊፍት ሪል ስቴት እንደ አንድ ኩባንያ ነው። ጊፍት ኮንስትራክሽን፣ ጊፍት ቢልዲንግ ማቴሪያልስ፣ ጊፍት ፕሮፐርቲ ማኔጅመንት፣ ጊፍት ስቴት ፋክተሪ የሚባሉ ወደ 6 አካባቢ የሚሆኑ ድርጅቶችን በውስጡ ያቀፈ ነው ማለት ነው። እንዳጠቃላይ ወደ ሪል ስቴቱ ደግሞ ስንገባ ጊፍት ሪል ስቴት በጣም የቆየና ብዙ መንደሮችን፣ ብዙ ቤቶችን፣ ሱቆችንም ቤቶችንም ሰርቶ ያስረከበ ድርጅት ነው። አሁን ላይ ምን አይነት አፓርትመንት ቤቶችና ሱቆችንስ ነው እየገነባችሁ ያስረከባችሁ ያላችሁት? አሁን ላይ እየሰራ ያለ ነው አፓርትመንቶችን ነው። አፓርትመንቶቹን ስንሰራ ሌክዠሪ ስታንዳርድነታቸውን ጠብቀን በዛ ውስጥ ፕራይቬሲ፣ ሴኩሪቲ፣ ኤስቴቲክስ የሚሉትን ኮንሰፕቶች በደንብ ያቀፉ የሆኑ ቤቶች እንዲሆን አድርገን በአፓርትመንት ውስጥ ያሉ የቪላ አይነት ፊሊንግ እንዲኖራቸው ግድግዳ ሼር የማያደርጉ ቤቶችን አይነት ክሬት እያደረግን እየሰራን ያለ ነው። እነዚህ አፓርትመንት ቤቶቻችን ናቸው። እንደዚሁም ደግሞ የንግድ ሱቆችን ለትላልቅ ለሱፐር ማርኬት የሚሆኑ ሱቆችን፣ አነስተኛ የምንላቸውም ደግሞ ለአነስተኛ ንግዶች የሚሆኑ 18 ካሬ ጀምሮ የሚሸጡ የንግድ ሱቆችን ነው እየሰራን ነው እየሸጥን ያለ ነው። ሜን ላይ አሁን እየሰራንበት ያለ ነው የለገሃር ፕሮጀክት የሚባለው ሳይታችን ላይ ነው። ይሄ ለገሃር ፕሮጀክታችን በጣም ለየት ያለ ፕሮጀክት ነው። እውነቱን ለመናገር እስከዛሬ እኛም ከሰራናቸው ፕሮጀክቶች ብዙ ለየት የሚያደርገው ነገር አለ። የመጀመሪያው ሎኬሽን ነው። ሎኬሽን በጣም ፕራይም የሚባል ሎኬሽን ላይ የሚገኝ ነው። በኤግዛምፕል አድርጌ ለመግለጽ ያው ሴንተር ለምንላቸው ለአዲስ አበባ ቦሌ ብንል፣ ሜክሲኮ፣ ፒያሳ ወይም ደግሞ አራቱ ሴንተር መገናኛ ለምንለው ሴንተር ኤሪያዎች ብናይ በመኪና ሜክሲኮ 5 ደቂቃ በማይሞላ መድረስ የሚቻል ነው። ፒያሳ ከ15 ደቂቃ ባነሰ ጊዜ ውስጥ የሚደረስ ነው። መገናኛ በ20 ደቂቃ ይደረሳል። ቦሌ ከ10 ደቂቃ ባነሰ ኤሪያ መድረስ የሚቻልባቸው ናቸው። የትራንስፖርት አክሰሱ በቀላሉ ከሃይዌይ ጋር ኮኔክት የሆነ ስለሆነ በቀላሉ መሄድ ይችላል። መሀል ለመሀል መንደራችንን አቋርጦ የሚሄደው መንገድ ወደ ጋዜቦ አደባባይ አርጎ በደንበል ወደ ቦሌ የሚያወጣ መንገድ ነው። መሀል ለመሀል ሳይታችንን የሚያቋርጠው ማለት ነው። ሌላኛው ነገር ደግሞ ለየት የሚያደርገው ነገር ከመንግስት ጋር እየተሰራ ያለ ፕሮጀክት መሆኑ። ሲጀመር መሰረት ድንጋዩን የተጣለው ያው ክብርት ወይዘሮ አዳነች አቤቤ ነች። እንደ ፕሮጀክትም ሲጀመር መታ መሰረተ ድንጋይ ጣለችው። እሱም ሲጣልም 70-30 በሚባለው ፕሮጀክት ነው ይህ ሳይት ሪሊዝ የተደረገው። 70% እኛ ለደንበኞቻችን ለሽያጭ እናወጣለን። ከዛ በተጨማሪ 30% ደግሞ የሚሆነው ለመንግስት ፕሮፖዝ እናደርጋለን ማለት ነው። እና ለመንግስት ያቀረብናቸው ጊዜ ታይም ቢንጎች አሉ። ከደንበኞች ጋር ብቻ ሳይሆን ውላችን የመገንባት ሂስትሪ ባክግራውንዳችን አይቶ ይሄ የሚያክል ሎኬሽን የሰጠን በጣም ሰፊ የሚባል ለከተማው ይሄ ቦታ ተገንብቶ ሲጠናቀቅ
ኦልሞስት እንዳልኩሽ 21 ፎቆች አካባቢ ናቸው። ትራንስፎርም የሚያደርግ ነው አካባቢውን እና ለዛ ተብሎ አይን ቦታ ተብሎ እንደዚህ ታማኝ ለሆነ ድርጅት ስለሆነ ሪሊዝ የተደረገልን ማለት ነው። በደንብ ፕራክቲካሊ ቅድም ያልኩሽን ነገሮች ሎኬሽኑ በደንብ ደንበኞች ማየት የሚችሉበት ስለሆነ እዚህ ፊት ለፊታችን ያው የአማራ ባንክ አለ፣ ወጋገን ባንክ ሄድኳርተሮች አሉ፣ ንግድ ባንክም አለ። ኦልሞስት አብዛኞቹ ኢትዮጵያ ውስጥ አሉ የሚባሉት ከ12 13 አካባቢ የሚሆኑ ባንኮች ሄድኳርተራቸው እዚሁ ጋር ነው የሚገኘው እንደ አጠቃላይ ከፊት ለፊታችን ማለት ነው። ሌላኛው ደግሞ እንደዚሁም የድሮ ለጋር የድሮ ባቡር ጣቢያ የሚባለው ይኸው አስፓልት ተሻግሮ ነው ፊት ለፊት ከሳይታችን የሚገኘው። ከዛ በተጨማሪ ሆቴሎች፣ መስቀል አደባባይ በጣም በቅርቡ ነው። ኦልሞስት 1 ኪሎ ሜትር ያህል እንኳን ርቀት አይኖረውም እና በጣም ፕራይም የሚባል ሎኬሽን ነው እና ከፊት ለፊታችን ፓርክ ከተፈለገ ራሱ የመንደሩ ፓርክ እንዳለው ነው። ተጨማሪ ፓርክ ደግሞ እና እንደነ ፓርክን የመሳሰሉትን ነገሮች ትንሽ ከፍ ብለው ቢሄዱ ወደ 4 ኪሎ አካባቢ የሚያገኙበት የሚችሉበት ነው ማለት ነው እና በጣም ፕራይም የሚባል ሎኬሽን ነው ስልሽ የነበረው። እነዚህ ነገሮች ታሳቢ የተደረገ ነው። መንደሩ ደግሞ ራሱን የቻለ በሁለት ሃይዌዎች የሚያቋርጡት መሆኑ አንደኛው ይሄ ዋናው ከመብራቱ ጋር የሚመጣው ከዋናው ከስቴዲየም በኩል የሚመጣው መብራት ዋናው መንገድ አለ፣ ሃይዌው አለ። ከዛ መቀጠል ደግሞ አሁን አዲስ ኦልሬዲ የተከፈተ ሃይዌ ያለው ባለ 4 ላይን ሆኖ ወደ ቦሌ ጋዜቦ አደባባይ አድርጎ ወደ ደንበል የሚሄደው መንገድ አለና እነሱ የሚያቋርጠው ከሆነ አንደኛ ከመንገድ አኳያ በጣም ፐርፌክት የሚባለው፣ በሁለተኝነት ደግሞ ከቦታው ከሎኬሽን ዋይዝም ደግሞ እንደዚህ በጣም ጥሩ የሚባል ቦታን የያዘ መንደር ነው ማለት ነው። ቴራዝ አላቸው አናታቸው ላይ እንደ ጋራ መገልገያ ሆኖ ሁሉም ሰው ሪፍሬሽ ማድረግ ሲፈልግ ከላይ ወጥቶ ከተማዋ ሙሉ ለሙሉ ማየት የሚችልበት ነው። በዚህም በኩል በዚህ ቅድም የዲፕሎማት ሴክሽኑ ወደ አፍሪካ ህብረት የመሳሰሉትን ነገሮች በዚሁ በደቡብ በኩል የምናገኛቸው ይሆናሉ ማለት ነው። ይህ ሎኬሽን ሌሎችም ብዙ ተጨማሪ ነገሮችን የያዘ ነው። ቅድም እንዳልኩሽ መንግስት እንደዚህ አይነት ቦታን ሲሰጥ በቀላሉ አይደለም። ብዙ ነገሮችን ታሳቢ አድርጎ እንደ ፕሮፖዝ የሚያደርገው። ለምሳሌ ከኛ ፊት ለፊት ትልቁ የኤግሊስ አለ። በዓለማችን ላይ ረዣዥም የሚባሉትን ቢልዲንጎች እነ ቡርጁ ከሊፋን የሰራው ማለት ነው ድርጅትና አስፋልት ተሻግሮ የሚገኝ ነው እና እነሱን ሁለቱን ጊፍት ምንድነው ለየት የሚያደርገው ያው አፎርደብል በሆነ መልኩ መሬትንም ከመንግስት በማግኘቱ በዚህ ዝቅተኛ ፕራይስ ሪሊዝ ያደረግንበት ምክንያት ይሄን ነው። ኦልሞስት 3-4 እጥፍ ያህል የፕራይስ ልዩነት አለን። ያው እዚህ አዲስ አበባ ላይ የሚኖር ሰው በአግባቡ የሚያውቀው ነገር ስለሆነ ማለት ነው እና ተመሳሳይ ሎኬሽን አስፋልት ተሻግሮ ብቻ በሚገኝ ፕሮጀክት ላይ ነው እና ያንን ነገር ሊፈጽም በጊዜው በተባለ ጊዜ ገንብቶ ሊያስረክብ የሚችል ድርጅት መሆኑን ሰርቴን ስለሆነ ነው የለቀቀበት ይህን መሬት የሰጠው ማለት ነው። እሱ ብቻ ሳይሆን ይሄ ኤሪያ በጣም ለየት የሚያደርገው ዲፕሎማት ሴክሽን ነው። ሁለተኛ ደግሞ እንደ ውጭ ሀገር እንደሚናተን እና እንደምላቸው ፋይናንሻል ኤሪያ የሚባልም ነው። ለምሳሌ ፊት ለፊታችን አማራ ባንክ ሄድ ኦፊሶች አሉ፣ ወጋገን ባንክ አለ፣ ንግድ ባንክም በቅርብ ርቀት ነው የሚገኘው። ኦልሞስት 1 ኪሎ ሜትር ያህል ራሱ ርቀት የለውም ከኛ መንደር እና ሌላኛው ነገር ደግሞ አሁን በቅርቡ ኤሌክትሪክ ኃይል የሚያስገነባው አንድ ቢልዲንግ አለ በምስራቅ አፍሪካ ረዥሙ እየተባለ ያለው እሱም እንደዚሁ ኦልሞስት የ1 ኪሎ ሜትር ሜክሲኮ ላይ ነው የሚሰራው። የ2 ኪሎ ሜትር ያህል ርቀት ነው የሚኖረው እና ቆንጆ የሚባል እይታ ይኖራቸዋል ማለት ነው በየትኛውም ዳይሬክሽን። እነዚህ ነገሮች እንዳጠቃላይ አካቶ የያዘ በጣም ቆንጆ የሚባል መንደር ነው ማለት ነው። ያ ለምን ጥቅም ይኖራል? አንደኛ በውድ ፕራይስ ያው ቤት ስንገዛ ሀሳብ የሚኖረው ወይ መኖር ወይ ማከራየት ወይ መሸጥ አይደለም። ከሶስቱ ናቸው እና ለሶስቱም ቢሆን ROI ሪተርን ኦፍ ኢንቨስትመንት ለምንለው ኮንሰፕት በጣም አጋዥና ጠቃሚ ያደርገዋል ማለት ነው። በጣም በጥሩ ዋጋ መከራየት እንዲችል ያደርገዋል። ይሄ ለቃላት ብቻ ሳይሆን ሪሊ ከጎናችን እየተከራዩ ያሉ ህንፃዎች ስላሉ አሁን የአብሾ ዱባይ ፕሮጀክት ላይ እስከ $3,000 የሚከራዩ ቤቶች አሉ ሪያሊስቲክ እና በእኛም ሲጠናቀቅ በዛው ኢንዴክስ ነው ይሆናል ለምናስበው እና ደንበኞች ዛሬ ይህን ፕሮጀክት በዚህ በዝቅተኛ ፕራይስ ሲገዙ ኦፈር ስናደርግላቸው ነገ የሚኖራቸውን የኢንቨስትመንቱን በደንብ ፕሮጀክትና ይህን ኦፖርቹኒቲ ግራብ ማድረግ ለሚችል ሰው በጣም ትልቅ የሆነ ኦፕሽንን ይዞ የመጣ መንደር ነው ማለት ነው። ወደ ዲዛይኑ ላይ ስንገባ እንዳልኩሽ 84,000 ካሬ ላይ ያረፈ ቢሆንም መንደሩ ህንፃዎቹ ያረፉበት ወደ 44,000 ካሬ ላይ ብቻ ነው። በመሀሉ መንደሩ ወደ 30,000 ካሬ የሚሆን ግሪን ኤሪያ አለው። በውስጡ ዎኪን ስፔስ የያዘ ፋውንቴን ኤሪያ፣ ፉትቦል ፊልድ የያዘ እንዳጠቃላይ በጣም ሰፊ የሆነ 30,000 ካሬ ማለት በጣም ትልቅ ነው። ለብዙዎቹ ሪል ስቴቶች መንደር ብለው የሚገልጹት ማለት ነው እና እኛም መንደር አንድ የምንለው 30,000 ካሬ ነው ስፋቱ እና ያንም ያህል የግሪን ኤሪያ ስፔስ በውስጡ የያዘ ነው። በመቀጠል አንዱ ህንፃ ከአንድ ህንፃ ያለው ርቀት ለምሳሌ 30 ሜትር 36 ሜትር በላይ ርቀት ያላቸዋል። 30 ሜትር በመሀላቸው ርቀት አለ ከእያንዳንዱ ህንፃዎቻችን ላይ እና ያን ያደረግንበት ምክንያት ምንድነው? ቤቶቹ አንደኛ ብርሃን እንዲያስገቡ ነው። በሁለተኝነት ደግሞ አንደኛው ከነኛ ይሄ የቪው የሚከለክል አይነት ኮንሰፕት እንዳይኖረው ነው።
ታሳቢ ተደርጎ የተሰራው ማለት ነው። እና ወደ ቤቶቻችን ወደ ውስጣቸውን ስንገባ በደንብ ዲዛይን ወይ ላይ በጣም ተጨንቀንበት እየተሰራ ያለ መንደር ነው እና ለሌክዠሪነት የሚጠቀሱት እነዚህ ፕራይቬሲ፣ ሴኩሪቲ፣ ኤስቴቲክስ የሚባሉትን ነገሮች በውስጡ የያዘ ነው። ከፕራይቬሲ አኳያ ለምሳሌ ብናወራ ቤቶቹ ግድግዳ ሼር አለማድረጋቸው ብዬሻለሁ ቅድም። እሱ ብቻ ሳይሆን ፊት ለፊት በር ለበር የሚተያይ ቤት የለም። ሁሉም ራሳቸውን የቻሉ እይታ ያላቸው ናቸው። በሶስተኛነት ቅድም ያልኩሽ ኤስቴቲክስ ውበት፣ ቤቶቹ ብርሃን ያስገባሉ የሚለውን ነገር በደንብ ዲዛይን ተጨንቀንበት የሰራናቸው ናቸው። ቤቶቹ ሙሉ ለሙሉ በሚባል ደረጃ ቢያንስ አትሊስት በሶስት አንግል ብርሃን ኤክስቴንድ አድርገው እንዲያስገቡ ታሳቢ ተደርገው የተሰሩ ናቸው። የምታስገነቡት መንደር ምንን ያካተተ ነው? እንደ መንደር ብዙ ነገሮችን የሚያካትት ናቸው። መሰረታዊ ከምንላቸው ነገሮች ልነሳልሽ እና ውሃ፣ መብራት ለሚሉ ጥያቄዎች እንዳጠቃላይ በእያንዳንዱ ህንፃ ላይ 2 ሊፍቶች ባካፕ ጀኔሬተሮችን መንገጥም ይሆናል። ውሃን በተመለከተ ግራቪቲ የሚባለው ሲስተም ነው የምንጠቀመው። ከላይ ታች ነው ስርጭቱ የሚሆነው። ስለዚህ ምንድነው ይሄ ከግፊት አንጻር የሚኖር መቆራረጥ፣ የኃይል ማነስ ምናምን የሚባሉ ነገሮችን ሶልቭ ያደረገ እንዲሆን ያደርገዋል ማለት ነው። ሌላኛው ነገር ደግሞ እነዚህ መሰረታዊ ከምንላቸው በተጨማሪ በጣም ትልቅ የሆነ እውነቱን ለመናገር በመንግስት ይህም ፕሮጀክት ላይ እንዳልኩሽ ኢንቮልቭ አድርጓል ከዲዛይን ዋይዝ እና እንደ ኮሪደር ልማት ላይ ታሳቢ የተደረገውን ኮንሰፕት ኤርጎኖሚክስ የሚባለውን ኮንሰፕት ታሳቢ የተደረገ ነው። መኖር ብቻ ሳይሆን ግሪነሪንም አብሮ ታሳቢ ማድረግ ስላለበት እሱም አብሮ የታሰበበት ነው። ለዛ እስከ 30,000 ካሬ የሚደርስ ግሪነሪ የተሰጠው ማለት ነው። በዛ ውስጥ እንዳልኩሽ ፋውንቴን አለው፣ ዎኪንግ ስፔስ አለው፣ ለልጆች ደግሞ ፉትቦል ፊልድ አለው። ኖርማሊ እንደ ግራውንድ ቴኒስን መጠቀም የሚችሉት ስፔስ ነው። ከዛ በተጨማሪ መኪና ማቆሚያ እያንዳንዱ ቤቶች ራሳቸው ህንፃዎቻቸው ላይ ቤዝመንት ላይ እንሰጣለን። ግን ከአንድ በላይ መኪና ያለው ሰው አለ። ከዛ በተጨማሪ ደግሞ የሆነ ፕሮግራም ሲኖር ብዛት ያለው መኪና ይመጣበታል እና ወደ G+4 የሆነ ሙሉ ለሙሉ መኪና ማቆሚያ ሆነ እዛው ግሪን ኤሪያው ጎን የሚገኝ አንድ የመኪና ማቆሚያ አብረን እንሰጣለን። ሙሉ ለሙሉ ፐርፐዙ የመኪና ማቆምን አገልግሎት ብቻ እንዲሰጥ ነው። በአጠቃላይ 18 ህንፃዎች አሉ። ከ18 ህንፃዎች ውስጥ 16ቱ መኖሪያ አፓርትመንቶች ናቸው። አንደኛው ሙሉ ለሙሉ ለኮመርሻል አገልግሎት የሚውል ነው። አንደኛው እንደ ሆስፒታል ኢንፍራስትራክቸር ይኖራል። ሌላኛው ደግሞ ትምህርት ቤትና ፓርኪንግ ደግሞ እነዚህ ተጨማሪ ያልኩሽ ህንፃዎች አሉና እነዚህ ነገሮች በውስጡ ያቀፈ መንደር ነው ማለት ነው። አሁን እንግዲህ እንደምናየው በጣም ሴንተር የሆነ ቦታ ላይ ነው ያለው። እስቲ ከኮንስትራክሽን ሂደቱም እንዲሁም ደግሞ ከሎኬሽኑም አንጻር አንዳንድ ነገሮችን እንደምታዩ ግንባታዎቹ እንደምታዩ አሁን ራሱ ያለንበት አንደኛው እየሸጥናቸው ካለነው ብሎክ ውስጥ የሚገኝ ነው። ኦልሬዲ ከፍ ብለን ነው የምንገኘው። ኦልሞስት አሁን ወደ 6ኛ ፎቅ አካባቢ ሆነ ነው የምንሰራ። ይሄ ግንባታ ወደ 7ኛ አካባቢ ደርሷል። ሌሎችንም መመልከት እንደምትችያቸው እንዳልኩ 9 ህንፃዎችን ነው አሁን ላይ እየሰራን ያለ ነው። ለሽያጭ ወጣናቸው ዩኒት 4 ቢሆኑም ማለት ነው። እዚህ ጋር ይሄ 4ኛ ፎቅ ደርሶ የምታየው ህንፃ ገና ለሽያጭ ራሱ ያልወጣ ነው ናቸው። ሌሎቹም እንደዚሁ ለሽያጭ ያወጣናቸው እንደዚሁ 4ኛም 3ኛም 2ኛም የደረሱ እንደ ግንባታቸው ፕሮግረስ እንደ ህንፃዎቻቸው ይለያያሉና በዛ የፕሮግረስ ስቴጅ ላይ ነው ማለት ነው ሁሉም የሚገኙት። ኦልሞስት ፈርስት ፌዝ የሚባለው እንደ አጠቃላይ እየሰራ ናቸው። እንዳሉ 9 ብሎኮች ፈርስት ፌዝ ናቸው። በ2028 መረከብ ያለባቸው ስለሆኑ ከሽያጭም ሳንወጣቸው እየሰራ ናቸው። የሄድንበት ሁኔታ አለ ማለት ነው አጠቃላይ እና ፕሮግረሳቸው ያው አንቺም እንደምታያቸው ናቸው። ሁሉም ኦልሞስት ቤዝመንት ፋውንዴሽን ስራ ጨርሰው 3 መኪና ማቆሚያ ቤዝመንት ጨርሰው ከዛ በላይ ናቸው። ሁሉም ኦልሞስት 7ኛ 6ኛ 5ኛ የግንባታቸው ፕሮግረስ በዛ ስቴጅ ላይ ነው ማለት ነው። ግማሾቹ እርግጠኛ ነኝ የምነግርሽ ካለቁ በኋላ ግንባታቸው ቀድሞ ስለሚያልቁኝ ካለቁም በኋላ ለሽያጭ የምናወጣቸው ይኖራሉ ማለት ነው እና በዛን ያህል ዲተርማይን ሆነን እየሰራን ያለ ነው ፕሮጀክት ነው እና ደንበኞቻችን ከነሱ ጋር ብቻ ሳይሆን ኮንትራቱ ከመንግስትም ጋር ኮንትራቱ የገባ ነው ማለት ነው። እንዳጠቃላይ አሁን ላይ ከሱቆቻችን ስንጀምር እዚሁ ለጋር ሳይቶቻችን ላይ የተወሰኑ ሱቆች አሉ። አክቹዋሊ የራሱን የቻለ ኮመርሻል ህንጻም ስላለ ከታች ያሉትኝ ለዛው ለነዋሪዎች የሚያገለግል ኦልሞስት ውስን እስከ 10 እስከ 15 አካባቢ የሚሆኑ ሱቆች ናቸው ብቻ ያደረግንባቸው። ከዛ በተጨማሪ ትልቁ የሱቅ ኦፕሽን ምናልባት ብዙ ሰው የሚመርጠው አንደኛው የተክላይ መርካቶ ያለው ሳይት ነው። መርካቶ ያለው ሳይት ላይ ከ18 ካሬ ጀምሮ ሱቆች አሉ። እነዚህ ከ18 ካሬ ጀምሮ ሱቆች ጠቅላላ ዋጋቸው ኦልሞስት ከ3.9 ሚሊዮን ብር ማለትም ቅድመ ክፍያ ሲከፍሉ ኦልሞስት ከ10% እንኳን ቢከፍሉ ወደ 390 ሺህ ብር ያ ማለት መርካቶ ላይ ቁልፍ የሚሸጥበት የቤት ኪራይ የሚከራይበት ዋጋ ማለት ነውና ያንን ቀስ እያሉ እየከፈሉ የሚያገኙበት አንደኛው ኦፕሽን አለ። እዚህ ለጋር ላይ ደግሞ
ከ46 ካሬ ጀምሮ ሱቆችን እንዲያገኙ እናመቻችላቸዋለን የለጋሃር ሳይቶቻችን ላይ። ከዛ በተጨማሪ ወደ ቤቶቻችን በምንገባበት ጊዜ የለጋሃር ፕሮጀክታችን ላይ ነውና ባለ 1 መኝታ በ65 ካሬ አማራጭ አለ። ቅድመ ክፍያ ደግሞ ከ340 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ማለት ነው። ባለ 2 መኝታ የምንላቸው ደግሞ 108 ካሬዎች አሉ። እነሱ ላይ ደግሞ ከ570 ሺህ ብር ቅድመ ክፍያ ጀምሮ በመክፈል በሁለተኝነት ደግሞ ባለ 2 ሆኖ 141 ካሬ አማራጭ አለ። እሱም እንደዚሁ ወደ 700 ሺህ ብር አካባቢ ቅድመ ክፍያ ይከፍላሉ ደንበኞቻችን። ከዛ በተጨማሪ ያው 3 ቤድሩማችን አለ። 3 ቤድሩሞቻችን በ163 ካሬ አማራጮች አሉ። እነሱም ከ900 ሺህ ብር ቅድመ ክፍያ ጀምሮ ማለት ነው ደንበኞች ከፍለው የቤት ባለቤት የሚሆኑ የሚችሉበት ነው። አሁን ሜሊ እናንተም የመጣችሁበትና መንደራችን እንድትጎበኙበት ምክንያት የሆነው ያው ትልቁ ካምፔናችን ፕሮግራማችን ነው። ይሄ ካምፔናችን ከዚህ በፊት ያደረግናቸው 2 ካምፔን ፕሮግራሞች ነበሩ። እነሱ 2 ካምፔን ፕሮግራሞች ላይ ኦልሞስት በሺዎች የሚቆጠሩ ቤቶችን ሸጠናል። ኦልሬዲ ምን የተሻሉ ኦፈሮች አመቻችተናል። አንደኛ ደንበኞች በፊት ሲከፍሉት ከነበረው 9% ቅድመ ክፍያ እንጠይቅ ነበረ። አሁን ላይ በ5% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚሆኑበትን ኦፕሽን አመቻችተናል። ከዛ በተጨማሪ ደግሞ ተጨማሪ አልቀውብን የነበሩትን ስቶኮች ለምሳሌ ባለ 1 መኝታ ጨርሰን ነበር። አሁን ተጨማሪ ሪሊዝ አድርገናል። ከዛ በተጨማሪ ደግሞ ሌላ ኦፈር ያመጣ ነው ምንድነው ደንበኞቻችን ያው ብዙ ሰው የሚጠብቀው ዲስካውንት ነው አይደል? እንደዚህ አይነት የካምፔን ፕሮግራሞች ላይ ሲደረግ እስከ 30% የሚደርስ ዲስካውንት ነው። በብር ስንጠቅሰው ከ3.8 ሚሊዮን ጀምሮ እስከ 1.6 እንደየቤቱ ካሬ ስፋትና መጠን የተደረገባቸው ሪል ዲስካውንት ነው። ከጠቅላላ ዋጋ ላይ የተደረገ ቅናሽ ነው። ከሚከፍሉት ላይ ምንም ሳይሆን ከጠቅላላው ከ100% ከነበረው ዋጋ ላይ የተደረገ ቅናሽ ነውና ይሄን ኦፈር ያው ይጠቀሙበት እንላለን ደንበኞቹ። ያከፋፈል ሁኔታውስ ምን ይመስላል? በምን ያህል ጊዜ ነው የሚጠናቀቀው ክፍያው? አከፋፈሎቻችን አሁን ላይ ወደ 2 አይነት አከፋፈሎች አሉ። እንዳጠቃላይ አንደኛው ምንድነው እንደየብሎኮቻቸው በአንድ ዓመት ተኩል የሚረከቡ አሉ፣ በ3 ዓመትም የሚረከቡ አሉ። አንደኛው በጊዜያቸው ተወስኖ የሚከፍሉበት አከፋፈል አለ። ለምሳሌ በ3 ዓመት የሚረከቡት ቤቶቻችን ላይ 5% ደንበኞች ቅድመ ክፍያ ይከፍላሉ። 5% ቅድመ ክፍያ ከከፈሉ በኋላ ቀሪ ክፍያውን በ2 አይነት መንገድ መክፈል ይችላል። አንደኛው ቀስ እያሉ 14 ዙር ኖሯቸው በግንባታው ሂደት ነው እየከፈሉ የሚሄዱት። የግንባታ ሂደት ያደረግንበት ምክንያት ምንድነው? ብዙ ቦታ ላይ በጊዜ ይወሰንና 3 ወር ወይ 4 ወር ይባልና በጊዜ ይወሰንና 3 ወር ስለሞላቸው ግንባታ የትም ሳይደርስ ክፍያ ይጠይቃሉ። ብዙ ቦታ ላይ ያ ኢሹ አለ። አሁን ቅድም ሳይገነባ ክፍያ ከፈልን ክፍያ እንደዚህ ያለብን የሚሉት ነገር አለ አይደለ ደንበኞች። ያ ነገር የመጣው ምንድነው? በግንባታ ሂደት ስላሉ ነው። እኛ ጋር በግንባታው እንገነባለን። ደንበኞች መጥተው አይተው ላመኑበት ፕሮግረስ ብቻ ክፍያ ይከፍላሉ። ሁላችን ላይ ዛሬ በምናስቀምጠው ያ ምንድነው ያደርጋል? እኛም ለገነባነው ነገር ነው የምንጠይቀው፣ እነሱም ደግሞ ላልተገነባ ነገር ክፍያ እንዳይከፍሉ ያደርጋቸዋል ማለት። ስለዚህ ሁለታችንም መተማመን የሚፈጥር አከፋፈል ነው። 14 ዙሮች ይኖሩታል። በግንባታ ሂደት እየከፈሉ ይሄዳሉ ማለት ነው። ሁለተኛው ደግሞ አከፋፈል ደግሞ ቅድመ ክፍያ 5% ከከፈሉ በኋላ እስከ 60% ያለውን ደንበኞቹ በ2 ዓመት ተኩል ከፍለው ይጨርሱና 60% ማለት ነው። ቀሪውን ደግሞ 40% የሚሆኑ ቤታቸው ላይ እየኖሩበት እስከ 20 ዓመት ከባንክ ጋር ተገናኝቶላቸው የሚከፍሉበት አማራጭ ይኖራል ማለት ነው። ተረዳጅኛል። ስለዚህ ሁለቱም አይነት አከፋፈል አላቸው። ለቀቅ ያለ አይነት አከፋፈል ብዙ ሳይጨናነቁ እውነቱን ለመናገር በተለይ የባንኩ የሚባለው አከፋፈል ደግሞ በኪራይ ራሱ ትርፍ እየያዙ መክፈል የሚችሉበት ነው። በዚህ ኤሪያ ላይ ከሚከራይበት የዋጋ አንጻር ማለት ነውና በዛ መልክ እያደረጉ በሁለቱ አይነት አከፋፈል መጠቀም የሚችሉበት ያስቀመጥነው ስታንዳርድ አከፋፈል አለ። ከሱም ግን ዘሎ ላይ የሚመጣው ግን በሚቻለው መጠን አሬንጅ እናደርግላቸዋለን ከደንበኞቹ ጋር በመመካከር ማለት ነው። ይህንን ቪዲዮ አይተው እንግዲህ ሰዎች ቤቱን መግዛት ቢፈልጉ እንዲሁም ደግሞ ከዲያስፖራ ከሎካልም አንጻር እንዴት ነው የግዢ ሂደቱ የሚሆነው? ከዛ በተጨማሪ ደግሞ እናንተ ማግኘት ቢፈልጉና ለምንድን ነው ማግኘት የሚችሉት እናንተ? እንደ አጠቃላይ ያው እኛን ለማግኘት ምንም ብዙ ፕሮሲጀር የሚያስፈልጉ ነገሮች አይደሉም። እውነቱን ለማለት በቀላሉ መልክ ነው ደንበኞቻችን በቀላሉ መግዛት የሚችሉበት ነው። እዚህ ሰው ላላቸው ለነሱም ከታች ባለው ስልክ በዋትሳፕም ሆነ በዳይሬክት ኮልም በቴሌግራም ላይ የሶሻል ሚዲያ ፕላትፎርም ስለሚያገኙ በዛ መልክ አንደኛው እኛም ማግኘት ይችላሉ። ለመግዛት የሚያስፈልገው ቅድመ ክፍያ ነው። ቅድመ ክፍያ ከዛ በኋላ ውሉን መዋዋል ይችላሉ። ትውልደ ኢትዮጵያዊ የሆኑ ዜግነታቸውን ለቀየሩ መግዛት የሚችሉበትን ኦፕሽን አመቻችተናል። ከዛም ሆነ ኢቭን እዚህ ቤተሰብ ለሌላቸው ሰዎች በዝርዝር ያለውን ነገር በቪዲዮ ኮል በደንብ አስረድተናቸው ሳይቱንም በደንብ ጎብኝተው የሚገዙትን ቤት ኤቭሪ ዲቴል በደንብ አውቀው ከተስማሙበት በኋላ ከዛም ሆነ ክፍያ ከፍለው በዲኤችኤል ልከንላቸው ከዛው የምናስተናግድበትን መንገድ አለና
በጣም በሚቻለው መጠን ለደንበኞቻችን ተደራሽና በቀላሉ የቤት ባለቤት የሚሆኑበትን ኦፕሽን ያመቻቸ ነው ማለት ነው። መርካቶ